ሁላችንም እሳትን እንፈራለን አይደል? ሰላም፣ ኪታዱ አድነው ነኝ። ሁላችንም እሳትን እንፈራለን አይደል? ግን አንድ እውነት ልንገራችሁ፣ ከእሳቱ ነበልባል እኩል የሚገድለው ጭሱ መሆኑን ያውቃሉ? አዎ፣ ጭስ ቀልድ አያውቅም። ታዲያ የጭስ መታፈን ሲያጋጥም ምን ታደርጋላችሁ? ጭስ ሁል ጊዜ ወደ ላይ ነው የሚንሳፈፈው። ስለዚህ ንጹህ አየር ለማግኘት ወደ መሬት ዝቅ በሉ፣ ተንበርከኩ ወይም በመድሃ ለመውጣት ሞክሩ። ዝቅ ብሎ መተንፈስ መርዛማ ጭስ ወደ ሳምባችሁ እንዳይገባ ይረዳል። ህንፃ ላይ ከሆናችሁ በፍጹም ሊፍት አይጠቀሙ። በምትኩ የአደጋ መውጫ ደረጃዎችን ይጠቀሙ። በፍጥነት ወደ ውጪ ንጹህ አየር ወደ ያለበት ቦታ ውጡ። ከወጣችሁ በኋላ የትንፋሽ ማጠር፣ ሳል ካስቸገራችሁ ወይም ድካም ከተሰማችሁ ወዲያውኑ ወደ ሕክምና ተቋም ይሄዱ። የጭስ ጉዳት አደገኛ ሊሆን ስለሚችል ደህና ነኝ ብላችሁ ቸል አትበሉ። ይህን መረጃ ለወዳጅ ዘመዶ ሼር በማድረግ ህይወትን ይታደጉ። ቪዲዮ ካስተማራችሁ ላይክ ማድረጉን እንዳትረሱ።